ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ቃል ነው። ደቀ መዝሙሩና ሐዋርያው የሚሆን ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 3 ከቁጥር 10 እስከ 21 እስከ 25 ጌታ ኢየሱስ መልሶ አንተ ዋውሳ እግዚ ኢየሱስ ወይቤሎ አንተ ሊቆሙ ለእስራኤል ወዘንተ ነገር ይተአምር። ጌታ ኢየሱስ መልሶ አንተ የእስራኤል መምህራቸው ነህ፣ ይህን ነገር አታውቅምን አለው። የምናውቀውን እንድንናገር ያየነውንም እንድንመሰክር እውነት እውነት እልሃለሁ። ነገር ግን ምስክርነታችንን አትቀበሉም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንደምን ታምኑኛላችሁ? ወደ ሰማይ የወጣ የለም፣ ከሰማይም ከወረደው ከሰው ልጅ በቀር እርሱም በሰማይ የሚኖር ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀላል። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና ያመነበት ሁሉ እንዳይጠፋ የዘላለም ሕይወትን እንዲያገኝ እግዚአብሔር ዓለሙን ሊፈርድበት ልጁን ወደዚህ ዓለም አላከውምና በእርሱ ዓለሙን ሊያድነው ነው እንጂ። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ይፈረድበታል። በአንድ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጥቷልና ሰውም ከብርሃን ይልቅ ጨለማን መርጧልና ስራው ክፉ ስለሆነ። ስራው ክፉ የሆነ ሁሉ ብርሃንን ይጠላል፣ ወደ ብርሃንም አይመጣም፣ ስራው እንዳይገለጥበት ክፉ ስለሆነ። እውነት የሚሰራ ግን ወደ ብርሃን ይመጣል፣ ስራው ይገለጥ ዘንድ ስለ እግዚአብሔር ብሎ ይሰራልና። ከዚህም በኋላ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ከዚያ እያጠመቀ አብሯቸው ተቀመጠ። ዮሐንስም በዮርዳኖስ ማዶ ለኢየሩሳሌም አቅራቢያ በምትሆን በሄኖን ያጠምቅ ነበረ። ከዚያም ብዙ ውሃ ነበርና ብዙ ሰዎች ወደ እርሱ ይመጡ ነበር፣ እርሱም ያጠምቃቸው ነበር። ዮሐንስ ገና ወደ ግዞት ቤት አልገባም ነበርና በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል አለ ጌታ ለደቀ መዛሙርቱ።